እየተቃረበ ነው። የመስዋዕትነት ጥግ፣ የታዛዥነት ማሳያ፣ የእልፍ ገድል አሻራ የሆነው ታላቁ የአረፋ በዓል እየተቃረበ ነው። የሀጀርን ጽኑ እምነትና እናትነት፣ የኢብራሂምን አባትነት ያልገደበው ፍጹም ታዛዥነት፣ የኢስማኤልን እምቢታ ያልታየበት ተቀባይነት፣ ፍጹም ለአላህ የማደር ሁነት አረፋ። ያኔ ታሪክ አምባ ለማውሳትና በድምቀት ለማሳለፍ በዝግጅት ላይ እንገኛለን። ከዝግጅታችሁ መሃል የቲሞችን ማስደሰትን አካቱበት። የምትመለከቷቸው 110 ህፃናት በባለፈው አረፋ ያለበስናቸው የቲሞች ናቸው። ለ300 ደካማ ቤተሰቦችም የኢድ አስቤዛ አበርክተን አሳልፈናል። እኚህ ሁሉ የቲም ህፃናትና ደካማ ቤተሰቦች አሁንም እኛን ይጠብቃሉ። ኢዱ የመከፋት ለሚሆንባቸው በርካታ የቲሞች ይህን ታላቅ ቀን የደስታ እናድርግላቸው። የረሱል አማና የቲሞችን እንደግፍ፣ ደስታችንን እናጋራ። አክማም በዘንድሮም የአረፋ በዓል ለ150 የቲሞች አልባሳት እንዲሁም ለ300 ደካማ ቤተሰቦች የኢድ አስቤዛ ለማበርከት እቅድ ይዟል። በዚህ እንቅስቃሴ ላይ በመሳተፍ አሻራውን ያኖሩ፣ ከምስኪንና ከየቲሞች ጎን ይቆሙ። የአንድ የቲም የደስታ ምንጭ ለመሆን 3000 ብር፣ ለአንድ ቤተሰብ እረፍት ለመሆን 3500 ብር ብቻ ያስፈልጋል። ኢዱን የሁሉም እናድርገው። ሰላም ያድርሰን።